አማራ፣ ኦሮሞ፣ ትግሬ ሆኖ ዳቦ ሰርቀው ተያዙ ማለት ዳቦ ሰርቀው በፍርድ ቤት ይቀርባሉ። ከዛ ዳኛው ለአንድ ቀን ፍሪጅ ውስጥ እንዲያድሩ ይፈርድባቸዋል ማለት ነው። ከዛ ሶስቱም ፍሪጅ ውስጥ ገቡ። አማራውም፣ ኦሮሞም ትግሬውም ፍሪጅ ውስጥ ገቡ። ከዛ በነጋታው ፍሪጁ ሲከፈት ትግሬው ሲታይ እንዳለ በረዶ ሰርቷል። በቃ ፍሮዝን ሆኗል ማለት አማራው ሲታይ እንዳለ ፍሮዝን ሆኗል። ኦሮሞ ሲታይ ጀላቲ ሰርቷል። ለምን ጀላቲ ሰራ? ዱላውን ይዞ ገብቶ ነው ፍሪጅ። በጀላቲ ነው የሳቁት። ያዱገነት ሸገር እኛ ግን ያንድ እናት ያዱገነት ሸገር ባንቺ ጉዳይ አይ ባንቺ ጉዳይ ሸገር አዲስ አበባ ማይ ላቭሊ ነምበር ዋን ቅልጥም ጋብዤው ህይወቱን ላክብድበት 32 ሲቀነስ 4 28 ያስቅ። በብርድ ግን ምላስህ ላይ ጋቢ ጣል አድርግበት። ይሄም ያስቅ። አለማሳቅ ነው የሚያስቀው። እስቲ 10 በል። አይችልም ማለት አይችልም። እስቲ 10 በል። ይሄ አሪፍ ጡጦን አንተ ነህ እንዴ የምጠባው? ውስጡን አየሁት የዋህ ነው። ሴት ነች መሰለኝ። እቺ እንደው እንደሆነች ሴት ነች። ማዘራቸውን ፕራንክ እያደረገች ድንጋይ መታት ምንም ማለካ አለ ዘወትር ወኩን ያመሽናም ሽታ ታቀሙ እንኳን ታመሽም እኮ እንደው መልካም ሰው ናት። እንደው ሳያት መልኳ ራሱ አሳስቶኝ ነበር። እንዴት በቃ ፈዘዘው ነው። እግዚአብሔር ይስጥህ። ስለዚህ ምንም ሆነች እንደው ጡቷ ተሽዳካ ኧረ ነካት። እንዴት ትነካታለህ? ዳዲ እንዳይለቁት ማዘር አስበዋል። ማዘር እያለች የሲስተርህን ጡት ስትነካ ሳልኩት በስማ እስኪ ሆነ እንጃልከው ቢላው ብረት ግፊበት ካበጠ ጡት ብለሽ አለጥፊም ነበረ ስትወልጂ ከአባቱ ይጠባል። ኧረ በስመ አብ ሲልድ ነው ጡትሽ አይወጣም። ኧረ በስመ አብ